ሰራተኞች ሴራሚክ ከመሰራቱ በፊት የኮንክሪት ወለል ሲቆረቁሩ አይተው ያውቃሉ እና ለምን ብለው ጠይቀው ያውቃሉ? የወለል ላይ ቁርቋሮ ወይም ቺዝሊንግ ወይም መሬትን የማሻከር ሥራ በመባልም ይታወቃል። አስፈላጊ የዝግጅት ደረጃ ነው። በመጀመሪያ ይህ ሥራ ደካማ ኮንክሪት እና ደካማ የአርማታ ንጣፍ ያስወግዳል። በሁለተኛ ደረጃ አሮጌ የተቦካ ሲሚንቶ የብሎኬት ሥራ ወይም ልስን ስንሰራ ወለሉ ላይ የተንጠባጠበ ካለ ያስወግዳል። ሌሎች ማጣበቂያዎች የተንጠባጠበ ቀለም እና ብክለቶችን ያስወግዳል። ሶስተኛ ከፍተኛ ቦታዎችን ያስወግዳል እና ያልተስተካከሉ ንጣፎችን ለማስተካከል ይረዳል። ከሁሉም በላይ በሴራሚክ ንጣፉ እና እንደ ሲሚንቶ ያሉ ማጣበቂያ መካከል ያለውን ትስስር የሚያሻሽል ሸካራነት ይፈጥራል። የሴራሚክ ወለል ተገቢውን ቁርቋሮ ካልተደረገለት የሴራሚኩ ድርድር ሲሚንቶ የሌለው ባዶ ይሆናል። ሴራሚኩ ይሰነጠቃል እንዲሁም በእግር ሲረገጥ ይፈነቀላል።